የታመሙናቷን ለማሳከም የመጣች ልጅ ግለሰቦች ከፊንቴክ ጋር በተያያዘ አካውንታቸው ታገዱ በተለያዩ መንገዶች ይዘገቡ ነበር። ግለሰቦች በቁጥጥር ስር ውለዋል። በአገሪቱ ትልቅ መነጋገሪያ በሆነ የተጫኑ ነው መኪኖች ማንንም ሰው እኛ ከመምጣታችን በፊት እኮ ሞልቷል እኮ ወስዶ መኪና ያስመጣላችሁ በሚል ያው የውሃ ሽታ ሆኗል። ትናንትና ፖላይትሊ ነው ኦፍ ኮርስ እኛን ሰው ይወደናል ያምነናል። ለዚህ ነው ምናምን መኪናውን ማስረከብ አለብን ተነስተን እየሰራ አሁን ለከፈሉት ሁሉ እስኪመለስ በዚህ መንገድ ተታገላላችሁ ከመጨረሻው እግዚአብሔር ከፈቀደልን እስከ መጨረሻው ከአምባሳደር አርቲስቶችም እንግዲህ ገንዘብ ታገደባቸው። የታገደባቸው እነማን ናቸው? በአንደኛ ደረጃስ ማን ነው? ፊንቴክ ጉድ አሰኛቸው። ፊንቴክ የተባለ ድርጅት ምንድነው ስራው? ገንዘባቸውን የአርቲስቶች እስታገዱ ድረስ ፊንቴክ የተባለ ድርጅት በጣም ልዩና ዘመናዊ የቢዋይዲ ኤሌክትሪክ መኪናዎችን በሀገር ውስጥ አስገባ። ይህ መኪና ምንድነው? በዚህ ድርጅት አርቲስቶች ለምን ገቡ? ማስታወቂያውስ ምንድነው? ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ሁሌም ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። የምትከታተሉት እንማማር ቲዩብ ነው። ዛሬ እንግዲህ በመላው ሶሻል ሚዲያ መነጋገሪያ የሆነው በፌስቲክና በዚህ እኛ ምን መማር አለብን ሚለውን ከተለያዩ መረጃ ካገኘናቸው መረጃዎች መካከል ምንድነው እውነቱ ሚለውን መርጠን ወደናንተ አቅርበናል። በቁጥጥር ስር ስለዋሉ አርቲስቶችና ሉላ የወጣችበት ምክንያትስ ምንድነው እና ከዚህኛ ምን መማር እንችላለን ሚለውን እንግዲህ ከተለያዩ መረጃዎችን ይዘንላችሁ ቀርበናል። ለመሆኑ አርቲስቶች በቁጥጥር ስር የዋሉት ለምንድነው? ማስታወቂያውስ ምንድነው ችግሩ? እንግዲህ ዘመናዊ የሆኑ የቢዋይዲ ኤሌክትሪክ መኪናዎችን በሀገር ውስጥ እናስገባለን በማለት በጣም ሰፊ ማስታወቂያ እየወጡ አይተናል። ለዚህም ቅድመ ክፍያ በ50 ሺህ ብር የሚጠየቁና ይሄንን ብዙ ሰዎች የድርጅቱን ህጋዊነትና ማስታወቂያ የሰሩትን ታዋቂ አርቲስቶችን የሚወዷቸውንና በማመን ብቻ በሚሊዮን የሚቆጠሩ ገንዘብ ከፍለዋል ሲባልም ተነግሯል። እናም በዚህ ሁኔታ እንግዲህ ወደ 1000 ይሆናሉ ይባላል። እንግዲህ የሆኑትም በሰዎችም እናንተን አይተን ነው በማለት በመንገድ ቅሬታ ያቀረቡ በተለያዩ ሶሻል ሚዲያ ሲናገሩ ቆይቷል። ከነዚህ መካከል መንሱር ጀማልን በመንገድ አግኝተውት ህዝቡም አንተና አምነን ነው አንተና አይተን ነው ድርጅቱን እናውቃለን በማለት እንግዲህ አንተን ነው ማምናውቀው አንተን ነው ምናምነው እያሉ በጣም ሲነጋገሩ ታይቷል። ከዚህም በኋላ መንሱር ጀማል መልስ በቲክቶክ ላይቭ ላይ የሰጠው መልስ ይሄን ይመስላል። ችግር ሲፈጠርበት ለመንግስት አቤት ይላል። ምንም ሆኖ ክፍለ ከተማ ገብቶ በሚወጡበት ሰዓት እኔም ክፍለ ከተማ ወጣበት ሰዓት ከ30 መንግስት አቤት ይላል። ምንም ጥያቄ የለውም። እውነት ነው። በሚወጡበት ሰዓት እኔም ክፍለ ከተማ ገብቼ እንዴት ታወቀ? እንግዲህ የተወሰኑ መኪናዎችን ለተወሰኑ ሰዎችም እንደሰጠ ነበር ህዝቡ ያወቀው። ምክንያቱም ህዝቡ ፊንቴክ መኪናዎችን እንዲታወቅ ለተወሰኑ ሰዎች እንደ ስጦታ ሰጥቷልም ይባላል። የተወሰዱት መኪናዎችም የራሱ ፊንቴክ የሚል የራሱ የድርጅቱ ሎጎ የተለጠፋቸው ነው የነበሩት። እነዚህ መኪናዎችም በየከተማው ታይቶ ነበር። ይሄም የራሳቸው ሎጎና ስቲከር ስላላቸው ብዙዎች የመጀመሪያው አልፎናል፣ አሁን ማለፍ የለብንም መግዛት አለብን የሚሉ እንደነበሩም ተናግረዋል። እናም በመስቀል አደባባይ ብዙ መኪናዎች ተዘረገፉ። ማስታወቂያውም ደራ። በጣም በብዙ ዘንድ የሚቆጠሩ ልዩና ድንቅ የሆኑ በሀገራችን አሉ የምንላቸው ድንቅ የኪነ ጥበብ ባለሙያዎች የሆኑትም ይሄን መኪናዎችን ሊያስተዋውቁ አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። ያየናቸው ነው የተጫኑ ነው መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። መኪናውን እንዲጠብቁ ተነግሮ ማስታወቂያውም እንደ ጉድ ተሰራ። ከዚያም በኋላ መኪና ይመጣ ብለው በጣም ሲጠብቁ የነበሩ ተመዝጋቢዎች ካሁን በፊት ተመዝግበው የነበሩትም እንግዲህ ሲመጣላቸው ድጋሚ የተመዘገቡትም እንግዲህ የመኪናው ይመጣል ብለው በጣም ሲጠብቁ ያለ መኪናውም ሲቀር አስበርባሪ ነው እየተባለ በሶሻል ሚዲያው ሁሉ መነጋገሪያ ሆነ። እንግዲህ በሀገራችን ድንቅና ውብ የሆኑ የኪነ ጥበብ ባለሙያዎች በጣም በቁጥጥር ስር መዋላቸው በጣም በሶሻል ሚዲያ መነጋገሪያ ሆኗል። እንግዲህ ከዚህም አርቲስት ሰለሞን ቦጋለም በቁጥጥር ስር ውሏል ተብሏል። ከዚህም መካከል ጋዜጠኛ ሉላም ባወጣችው መግለጫ
ነፃ እንደወጣች በተለያዩ ሶሻል ሚዲያ ሰምተናል። እንግዲህ ከዚህ ድርጅት ሆነው ለሰሩት የነበሩና ሉላ ባወጣችው መግለጫ ከዚህ ድርጅት ወጥተዋል ይባላል። እንግዲህ ሉላ አምባሳደር ሆና ነበረ ለመስራት መጀመሪያ ከፌንቴክ ጋር የነበራት ማለት ነው። ከእንግዲህ ያንን ፌንቴክ ሉላና ጸይወት እንግዲህ አምባሳደር ሆኖ ሊሰሩ ግን ባወጣችው መግለጫ መሰረት እኔ እንደዚህ ብዬ ነበር፣ ግን አሁን ይሄ ነገር መስራት አልችልም ብላ በራሷ መግለጫ አውጣለሽ ማለት ነው። እንግዲህ ከዚህ ቀጥሎ ምን ማወቅ አለብን ምንለው እንግዲህ አንድ ማስታወቂያ በወጣ ቁጥር ያንን ሰው ብቻ አይተን ሂደን ምንገዛ ከሆነ ወይም ደግሞ ያንን ሰው ታዋቂ ስለሆነ ሂደን መግዛት የምንችለው መጀመሪያ ስለ እቃው በደንብ ማወቅ አለብን። እቃው ምንድነው የሚለው ነገር አሁን እንግዲህ በብዙ ሶሻል ሚዲያ መነጋገሪያ ሆኗል። እንግዲህ በጣም ያሳዝነው አርቲስቶችም እንግዲህ በቁጥጥር ስር ውለዋል ነው የሚባለው። ይሄ ነገር እንግዲህ ያው በህግ ስላለ እኛ ምንም ማለት አንችልም። ግን ደግሞ እኛ ከዚህ መማር ያለብን ነገሮች ምንድነው አንድን እቃ ስንገዛ ወይም አንድን ነገር ወደዛ ነገር ስንሄድ ምንድነው ብለን በደንብ በጥራት ማየት አለብን። ድርጅቱ ማስታወቂያ ሲሰራ የድርጅቱ ፍቃድ አለው ወይ? እንግዲህ መንግስት ከተለያዩ እንግዲህ እንደሚታወቀው አንድ ስራ ለመስራት መጀመሪያ ፍቃድ ይሰጣልና ያንን ፍቃድ አለው ወይ በትክክል የሚለውን ነገር በደንብ ማየት አለብን ማለት ነው። እንግዲህ ማስተዋል አለብን። እንግዲህ ይሄ ነገር ያው በህግ ሲያዝ እንግዲህ በህግ ተይዟል። ከዚህ ግን እኛ ትልቅ መማር ያለብን ነገሮች አሉ። እንደ ማስታወቂያው በወጣ ጊዜ ሳናጣራ ህዝቡ ስለወደደው ታዋቂ ሰዎች ስለወደዱት ወይም ስላቀረቡት ብቻ ሳይሆን መጀመሪያ ካለው እንግዲህ ከዚህ እንግዲህ ጸይወትና እንግዲህ ሉላ ባወጡት መግለጫ መሰረት ከዛ አስነስቶ ይሄ ድርጅት መግባትም በጣም እንትን ነውና ያን እነሱ ያወጡበት ነገር ያለ ወደዚህ ድርጅት ለማስታወቂያ መግባት እንግዲህ ከዛ መማር እንችል ነበር ማለት ነው። እንግዲህ ውድና የተከበራችሁ ቤተሰቦቻችን እንግዲህ ከአንድ ነገር ሁላችንም ለማስታወቂያ ነገር ስንቀርብም ወይም ደግሞ ለመግዛት ስንቀርብም ድርጅቱን በደንብ ማወቅ አለብን ማለት ነው። እንግዲህ ብዙ ሰዎች መንሱር ጀማልን አርቲስት ሰለሞን በጋለን ብዙ አርቲስት እነ ሰራዊት ፍቅሬን በጣም ብዙ ሰዎችን እያመነ ነው እንግዲህ ብዙ ሰው ብር ከስሯል የሚባለውና እንግዲህ በሶሻል ሚዲያ እንደሰማ ነው ማለት ነው። እንግዲህ መንሱር ጀማልንም እንግዲህ መንገድ ላይ አግኝተውት አንተን ነው አይተን የገዛነ በማለት እንግዲህ ለዚህ እንግዲህ ትክክለኛ መልስ በቲክቶክ ላይቭ ላይ እንግዲህ እንደተናገረው ሁላችንም ሰምተናል። ግን አንድ ላይ ማወቅ ያለብን እዚህ ጋር ሰው ያንን ስለወደደው ብቻ ያንን መግዛት አንችልም ማለት ነው። ምክንያቱም ወደ ራሳችን የሚመጣውን ነገር በደንብ ማስተዋል አለብን። ምክንያቱም አንዳንዴ ያ ነገር ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል ማለት ነው። ስለዚህ አንዳንዴ በራሳችን ህዝቡ ስለወደደው ወይም ደግሞ ረከስ ያለ ነገር ካገኘን በጣም እንትን ነው የሚሆነውና ማስተዋል ያስፈልጋል። በእውነት ይሄ ነገር ለሁላችንም ከፍተኛ ትምህርት የሚሰጥ ነው። አንድ ነገር ከመግባታችን በፊት ትልቅ ማስተዋል አለብን ማለት ነው። አንድ ነገር ወደዛ ፈልገነው እስከምንሄድ ድረስ ትልቅ ማስተዋልና አለብን መገንዘብ አለብን። ጥራቱን ማየት አለብን። የድርጅቱ ምንድነው እውቅናው ምንድነው እስከ ስንት ነው የሚለውን ነገር በደንብ ማወቅ አለብን። ወይም ደግሞ ፍቃዱ የታለ የሚለውን ነገር በደንብ ማወቅ አለብን ማለት ነው። እንግዲህ ይሄ ነገር እንግዲህ ወደፊት ደግሞ ምን ይፈጠር የሚለውን ነገር አብረን እናያለን። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ምክንያቱም አሁን ሁሉም የራሱ የሆነ ሀሳብ አለው ማለት ነው። ከዚህ መማር አንዳንዱ ወደ በጎ ነገር ወስዶ ራሱን ያስተምራል። ነገሮች አንዳንዴ በሚፈጠሩ ጊዜ ማስተዋልና ወደ ራሳችን አመተን መማር አለብን ማለት ነው። ኢቭን ታዋቂ ሰዎች እንግዲህ ለማስታወቂያ ሲጠሩ ያን ማስታወቂያ በደንብ ማየትና ማገናዘብ አለበት ማለት ነውና እንግዲህ ውድና የተከበራችሁ የእንማማር ዩቲዩብ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ብዙ እውቀቶችን የምታገኙበት ነው። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እንጋብዛችኋለን። እንግዲህ የዛሬ አዳዲስ ነገር እንግዲህ ከሰማነው አንፃር ይሄም ደግሞ ወደ እናንተ ያመጣሁት ምክንያት ከዚህ መማር እንችላለን ብዬ እንግዲህ የራሴን ሀሳብ ለመስጠት ነው የመጣሁት ማለት ነው። እንግዲህ እናንተስ በዚህ ጉዳይ ላይ ምን ትላላችሁ የሚለውን ሀሳባችሁን ኮሜንት ላይ አስቀምጡልኝ። በሌላ አዳዲስ ቪዲዮ እስከምንገናኝ ሀገራችን የራሳችን ሰላም ዓለምን ሰላም ያድርጋት። ቻው።